ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ የሁለት ዓለም ስኬት የአዱንያም የአኼራም የሚገኘው ቁርአንና ሐዲስን በመከተል ነው። የሁለት ዓለም ውርደት የሚመጣው የአዱንያም የአኼራም ቁርአንና ሐዲስን በመተው ነው። ውድ ወንድሞች እህቶች ሆይ የሙስሊሞች አንድነት፣ የሙስሊሞች መሐባ፣ መዋረድ፣ መፋቀር የሚገኘው ቁርአንና ሐዲስን በመከተል ነው። የሙስሊሞች መጣላት፣ መባላት፣ መበታተን፣ መፍረክረክ የሚመጣው ቁርአንና ሐዲስን በመተውና የግል ስሜትን በመከተል ነው። ለዚህ አባባል ማስረጃው የቁሉ ላህ ስብሓነሁ ወተዓላ ወአጢዑ ላህ ወረሱለሁ ወላ ተናዘዑ ፈተፍሸሉ ወተዝሀበ ሪሑኩም ወስቢሩ ኢነላህ መዐ ሳቢሪን። ወአጢዑ ላህ ወረሱለሁ፣ ለአላህ ታዛዥ ሁኑ፣ ቁርአንን ተከተሉ። ወረሱለሁ፣ ለአላህ መልእክተኛ ታዛዥ ሁኑ ሰለላሁ ዐለይሂ ወሰለም፣ ሱናቸውን ተከተሉ ይላል አላህ። ወላ ተናዘዑ፣ አትጨቃጨቁ፣ አትነታረኩ፣ በሐሳብ አትለያዩ ይላል አላህ። ምንድነው ወላ ተናዘዑ ማለት? ቁርአንና ሐዲስ አይደለም ሰውን የሚያለያየው። ሰውን የሚያለያየው የሰዎች አስተሳሰብ ነው፣ የሰዎች አባባል ነው። አንተ አንድ ነገር ትላለህ፣ እኔ ሌላ ነገር እላለሁ፣ እሱ ሌላ ነገር ይላል፣ እሷ ሌላ ነገር ትላለች። እነዚህ አባባሎች እኛን ያባሉናል። እኔ ያልኩት ካልሆነ እሷ ምን ያልኩት ካልሆነ ትላለች፣ አንተ ምን ያልኩት ካልሆነ ትላለህ። እኔ በሚል አመጣሁት እንጂ እነሱ ያሉት እነዚያ ያሉት የዚህ ዘመኖቹ የዚያ ዘመኖቹ የዘመኖቹ በሚሉ አባባል። በሌላ አባባልም ደግሞ ካቀረብነው የነከለ መሻይኾች፣ የነከለ ጠሪቃ፣ የነከለ መንሃጅ፣ የነከለ ጀማዓ፣ የነከለ አስተሳሰብ የሚለው ነገር ነው ዱንያችንም አኼራችንም ጭልምልም የሚያደርግብን። ከዚህ ጨለማ የሚያወጣን ደግሞ ቁርአን እንዲህ አላህ እንዲህ ብለዋል፣ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ብሎ መከተሉ ከአዱንያም ከአኼራም ጨለማ ነጃ ያወጣናል። ግን እነከሌት እንዲህ ብላለች፣ እከሌት እንዲህ አለች፣ እከሌ እንዲህ አለ፣ እኔ እንዲህ አልኩኝ፣ እሱ እንዲህ አለ፣ እነዚያ እንዲህ አሉ የሚሉን አባባል በእስላም እንደ እስላም እየተመራን ይህን እንከተል ካልን ግን ዱንያችንም ይበላሻል፣ አኼራችንም ይበላሻል። አላህ የሚለን ምንድን ነው? ቁርአንና ሐዲስን ተከተሉ፣ ወላ ተናዘዑ፣ አትለያዩ ይላል አላህ። በምን ፊል አራ፣ በሐሳብ በግል ራእይ በመከተል የግል ሐሳብ የሰውኛ አስተሳሰብ የበኒ አደምን ንግግር በመከተል ውስጥ ከሄዳችሁ ትለያያላችሁ። የሁላችንም አስተሳሰብ አንድ አይደለም። እንደ እውቀታችን ከፍታ ሐሳባችን ይለያያል። እንደ ባክግራውንዳችን ሐሳባችን ይለያያል። እንዳደግንበት ኤንቫይሮንመንት ሐሳባችን ይለያያል።